ሄይ ሰላም እንዴት ናችሁ? ልዩ ነኝ። ዛሬ እንግዲህ በቡላ ገንፎ አሰራር ተመልሻለሁኝ። ከዚህ በፊት የቡላ ፖስት ባደረኩበት ጊዜ ቡላ ገንፎ ኢንትረስትድ ከሆናችሁ ሬሲፒውን እንደማካፈል ተናግሬ ነበርና ኢንትረስትድ ስለሆናችሁ ላካፍላችሁ መጥቻለሁኝ። እኔ ከዚህ በፊት ቡላ እንደዚህ አይደለም ማዘጋጀው። ቡላ ገንፎ ትንሽዬ ውሃው ላይ ትንሽዬ ወተት ነበረ ጠብ ማረገውና አሁን እንግዲህ ዋና ሬሲፒ ካገኘው በኋላ ከምንጩ በጣም ነው በቃ መስራት ማቆም ያልቻልኩት። ይሄንን ሬሲፒ ሰርታችሁ ቡላችሁን ከቀመሳችሁ በእርግጠኝነት ሁሌ ነው ለቁርስ የምትሰሩት። በዛ ላይ ደግሞ በጣም ተወዱታላችሁ። በጣም ጣፋጭ ነው የምር ማለት ነው። የሚያስፈልገን እንግዲህ የቡላ ዱቄት ነው፣ ከዛ ወተት ነው እና ውሃ፣ ጨው እናረጋለን። ቡላውን ገንፎ እንደዚህ እናዝ ዋናው እንግዲህ ቡላ ስንሰራ ማተር የሚያደርገው መጠኑ ላይ ነውና የውሃ መጠንና የወተቱን መጠን እኩል ነው የምናረገው 1:1 ሬሾ ማለት ነው። እንግዲህ አንድ ብርጭቆ ውሃ ከተጠቀምን አንድ ብርጭቆ ወተት ነው የምንጠቀመው ማለት ነው። ውሃው እስኪፈላልን ድረስ በሌላ እቃ በንጹህ እቃ 7 የሾርባ ማንኪያ የሚሆን የቡላ ዱቄት በወተትን በጠብጣለን ማለት ነው። እንደምታዩት ቡላና ወተቱ ኮንሲስተንሲው ይሄንን ይመስላል፣ ቅጥነቱ እና ከዚህ በላይ በፍብረባችሁ ጥሩ ነው ስታዋህዱት። ከዛ ያዘጋጀነው ያፈላነው ውሃ ላይ ቀስ በቀስ እንደዚህ እናደርጋለን። እሳቱን ቀንሱት ቶሎ እንዳይጓጉልባችሁ ማለት ነው። እየወፈረ ይመጣል ቡላው። እዚህ ጋር እንግዲህ ማሸት ይጠይቃል። ሙቀዋችንን እንጨምር፣ ትንሽዬ ቅቤ እናደርጋለን። ቡላችን እንግዲህ ጣባ ላይ አድርገነው ይሄንን ይመስላል። ከዛ ሚጥሚጣ እናደርጋለን። ሚጥሚጣ ከላዩ እንደምትፈልጉት መጠን፣ እኔም በርበሬ ትንሽ ባረግ ደስ ይለኛል ለቀለም። ከዛ በመቀጠል ደግሞ በርበሬ ትንሽ ለከለም፣ እኔ ስለምወድ ነው፣ ምርጫ ነው። ከዛ ቅቤውን ማለት ነው ድሪዘል 2 ማንኪያ። እንግዲህ ቅቤ ወደ ውስጡ ስለማይገባ ቡላ እንደዚህ ያረጋችሁ ራሳችሁ በምትፈልጉት እንትን ዲዛይን ማድረግ ትችላላችሁ። እንዴት እንደሚያምር። አሁን ደግሞ የቅምሻ ሰዓት ነው። እንቀምሳለን። ወጥ የሚደረግ ነው። ባይዘዌ ቡላውን ማሳነስ ትችላላችሁ። ከዚህ ደግሞ ሶፍተር ቴክስቸር ከፈለጋችሁ ማለት ነው። አይውሽ ባጎርሳችሁ እንዴት እንደሚያምር ይሁት። ማንኪያ ላይ በዚህ ማንኪያ መበላት። ስለተከታተላችሁኝ በጣም አመሰግናለሁ። ሌላም ሰራላችሁ ቪዲዮ ደግሞ አሳውቁኝ።